ወንድ ልጅ ተወልዶ ካልሆነ እንዳባቱ የተባለለት ሙጅተባ አሊ ኻሜኒ በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል ማለት ነው። በኢራን ብሔራዊ የቴሌቪዥን ጣቢያም እንግዲህ በምስል ባይሆንም በድምጽ መግለጫዎችን ሲሰጥ ነበረ። ከተናገራቸው ንግግሮች መካከልም እንግዲህ የአባቱን ደግሞ መላ የቤተሰቡና የኢራናውያንን ደም እንደሚበቀል ጭምር በይፋ ተናግሯል። እንዲሁም በተጨማሪ ደግሞ ከአሜሪካ የካሳ ክፍያም ይፈልጋል። ከአሜሪካ ብቻ ሳይሆን ከእስራኤልና ከአሜሪካ ማለት ነው ላደረሱባቸው እያንዳንዱ ጥቃት እንዲሁም ደግሞ እነሱ ላወጡት ገንዘብ ሳይቀር እንግዲህ የካሳ ክፍያ እንደሚቀበሉ ጭምር ተናግረዋል። ነገር ግን አሜሪካም ሆነች እስራኤል ይህንን የካሳ ክፍያ የማይከፍሏቸው ከሆነ በእጥፍ ያወጡትን ገንዘብ ያክል በአሜሪካ እንዲሁም ደግሞ በእስራኤል ላይ ጥቃት በማድረስ እንግዲህ ብድራቸው እንደሚመልሱ ጭምር ነው የኻሜኒ ልጅ እየተናገረ የሚገኘው። እንዲሁም በተጨማሪ ደግሞ እጅግ በጣም አስገራሚ የነበረው መሾሙ እንዲሁም ደግሞ ለኢራን አያቶላ መሆኑን ያወቀው እሱም ልክ እንደሌላው ማህበረሰብ ማለት ነው በቲቪ ነው ምርጫ ተደርጎ ከተወሰነ በኋላ እንደተነገረው ጭምር ነው እየተናገረ የሚገኘው። እንደሚታወቀው እንግዲህ አደጋ ደርሶበት ቆስሏል ነው እየተባለ የሚገኘው። ይህ የቆሰለው የተባለው ማለት ነው እግሩ ላይ እንዲሁም ደግሞ እጆቹ ላይ ጉዳት እንደደረሰበት ጭምር ነው በውጭ ጉዳይ ሚኒስትራቸው እንዲሁም ደግሞ በሌሎች የኢራን ባለስልጣናት በኩል ሲነገር የነበረው። አያቶላ አሊ ኻሜኒ ብቻ አይደለም የሞተበት ይህ ልጅ ማለት ነው ባለቤቱን፣ እህቱን፣ የእህቱን ልጅ፣ የእህቱን ባል እንዲሁም ደግሞ የእንጀራ እናቱ ጨምሮ እንግዲህ ሌሎች የቤተሰብ አባላቶቹም እንደሞቱበት ጭምር ተነግሯል። ሙጅተባ አሊ ኻሜኒም እንግዲህ በድምጽ እንደዚህ አይነት መልእክቶችን ለኢራናውያን ሲያስተላልፍ ነበረ። እንዲሁም በተጨማሪ ደግሞ በአሜሪካና በእስራኤል ላይ የሚያደርጋቸውን ጥቃቶች በተመለከተ እንግዲህ የተለያዩ መግለጫዎችን ሰጥቷል። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ።